መንጀ ቡና መንጀ ቆሎ ሰላም አለይኩም ያ ጀማ እንደምናችሁ እንደምን ከርማችኋል? ደግ ከርማችኋል ወይ? ዛሬ በአዲስ ቪዲዮ መተናል። ላይክ አድርጉልን፣ ሰብስክራይብ አድርጉልን፣ እናመሰግናለን። ዛሬ ደግሞ የቡና ሰዓት ነው። ቡና ይዘን የመጣ ነው። አልናረግላችሁ ነው። አሚን አሚን እያላችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። እንደውም የምትችሉም ሰዎች ካላችሁ ቪዲዮ ብታጫውቱልን ደስ ይለናል። ሰዓታችን እንዴት ሞቶ እንደሚያበቃ አናውቅም እና ዛሬ ዱዓ ልናደርግ ነው። አሚን በሉ። ቆሎ ያዙ፣ ፈንዲሻ ያዙ፣ ዘገኑ ወዶች ችፕስ ምናምን አመናውለን ጌታ አመናውለን አድባራው ጋሩ መጀን ቆሌው መጀን አመናውለን ታረቀ ህይወታችን ቀይረው የኮሜንታተሮቻችንም የተፍታሮችንም የሁሉንም የሰብስክራይቦቹንም የኛንም ህይወት አንተ ቀይረው ጌታ በሐጃችን አላህ አውጣው። ሐጃችሁን አላህ አውጣው። የሁላችሁም ቋጠሯችሁ ይፈታ። የምትፈልጉት ነገር ሁሉ ሐጃችሁ ኢንሻአላህ የጎደላችሁ ሁሉ ይሙላ። አሚን በሉ። የኩባንያ ዕቃ ጀባ ብለናል። ለሁላችሁም የቸገራችሁ ሁሉ መፍትሄ ያገኝ ኢንሻአላህ። አሲድ መቀኛችሁ እንደዚህ እንደጣን ብን ብሎ ይጥፋ ይውጣ። አመናውን እና ዛሬ ያው ሁሉ ጊዜ እንደዚህ ወሬ ስናወራ ለምን ቡናችሁ ዙም እያላችሁ በጻፋችሁልን መሰረት ዛሬ ቡና ይዘን መተናል እና ዛሬ የምናወራው አቶ አሞራው የወይዘሮ ዴዚ ባል ትናንትና ላይቭ መተው ነበር ቲክቶክ ላይ እንዲያሏችሁ ማለት ነው። እናንተ የሚመለከታችሁ ሸርና ኮፒ ሊንክ ታብታብ ማድረግ ብቻ ነው። ቦታችሁ እሱ ነው። ጥያቄ መጠየቅ አስተያየት መስጠት ቦታችሁ አይደለም። እናንተ የሚመጥናችሁ ታብታብና ኮፒ ሊንክ ነው ብለዋል። ቃል በቃል እንደዚህ ነው ያሉት። ቦታችሁን ወቁ። የቤተሰብ ጉዳይ ለቤተሰብ ነው። ተዋ ያገባችሁማ። አሁን እኔ ጥያቄ እርስዎ ሰውዬ የቤተሰብ ጉዳይ የቤተሰብ ነው ካሉን ትናንትና ያችን ምስኪን ማች በርበሬ ያለው እንዴ ማለት ቆሎ እናት የልጇን የዩቲዩብ ብር ወሰደች። በዩቲዩብ የምትሰራውን አሰጣትም፣ በቲክቶክ የምትሰራውን አሰጣትም እያሉ እንደዛ ሲያጠለጥሏት የነበረው ከግብረ አበሮቹ ጋር ሆነው ለምንድን ነው የቤተሰብ ጉዳይ ነው ብለው ለምን አልተውም ነው የኔ ጥያቄ። ትናንትና ስንት መከራ አይታ ያሳደገች እናት ሁለት ስራ እየሰራች በዚህ በ20 ዓመቷ መኪና ገዝታ ያስረከበች የሰጠች እናት የዩቲዩብ ብሯን ወሰደች፣ የቲክቶክ ብሯን ወሰደችባት ብለው ያ ሁሉ አስተያየት ሲሰጡ የነበሩ ሰዎች ዛሬ ግልብጥ ብለው ለምን ሞተች፣ እንዴት ሞተች፣ እንዴት ሆነ፣ እንደዚህ ሆነ ብላችሁ የመጠየቅ መብት የላችሁም። አያገባችሁም። እናንተ ቦታችሁ ታብታብ ኮፒ ሊንክ ማድረግ ነው፣ ጊፍት መስጠት ነው። ታላችሁ ስጡ፣ ከሌላችሁ ታብታብ ኮፒ ሊንክ አድርጉ ተብላችኋል። አድርጉ ነው የምላችሁ። እና አሁን ጊፍት ያለው ማው እየሰጠ ነው። እና ኮሜንት ደግሞ ስትጽፉ ዲህራ ኮሜንት ጀግና አሞራው ጀግና አሞራው ሸጋ እያላችሁ ብቻ ጻፉ። ሌላ አስተያየት አይመለከታችሁም ተብላችኋል። የተባለው ነው የታዘዝነው ነው። ስለዚህ እኔም እናንተም ከዚህ በኋላ ቦታችን ታብታብ ኮፒ ሊንክ ማድረግ ብቻ ነው። እኔ እንኳን ጊዜም የለኝ ታብታብ ኮፒ ሊንክ ለማድረግ ለራሴ አሁን ስለደመቁ አሁን ስላስፋው አሁን ስላሰለፍ የማወራበት እንኳን ጊዜ አጥቼ ስንት ወሬ እያመለጠኝ እንኳን ታብታብ ላረግ ምን ጊዜ እና አሁን ቡናችን እየጠጣን ስኳሩን ሞላችሁ ማለት ቡናው ቡናኛ ስኳር እንዲያለ ስኳር ሆኗል። ብዙ ስኳር ነው የጨመረች እጣላችኋለሁ ጉዶች። ታብታብ ኮፒ ሊንክ አድርጉ። ፈንዲሻ ቆሎ ዝገኑ እስቲ አላልኳችሁም? የረሳውን ያፈር ለብላ እኔ የረሳው ቆሎ ዝገኑ ፈንዲሻ ምናምን እና ሀጃችሁን አላህ ያውጣው። ጎዲሏችሁን ላይ ሞላ ውዶች። ላይ በቡናችን ያመጣ ነው እንግዲህ ቡናው ደግሞ ተጣማችሁ ከዚህ በኋላ ቡና እያያለን። በባዶ አታውሩ። በተለይ ፌስቡክ ላይ ለምን ቡና ይዙም ሰው
ቡና ለምን አይዙም አላችሁ? ይኸው ይዘን መተናል። ጋቻ ገዝተናል። ባናና ይኸው ባናና ማማዬ ይኸው እሷም ባናና ተበላሸ ያፈር ብላለች። ጠቆር ብሎን ስለነበረ ይሄ ባናና ተበላሽቷል። ይኸው ሌላ አዲስ ባናና ይኸው ሌላ ባናና ይኸው ያኛው ተበላሽ። የሳ ባናና ተበላሽ። ስማርት ናት ብትዋት እንዲህ ጅል አድርጋችሁ ወይ ብራቦ። ጠቆር ብሎ ስለነበር ተከተፍኩ ቆይቶ ነው እንጂ አልተበላሸም። ግን ቅድም ነበር የቆራረጥኩላት ላትበላ አሁን ጠቆር ስላለ ተበላሽቷል። ይሄ አለች ማንጅሷል ማንጅቷል ኦኬ እና ውዶች ቻናላችን ታፕታፕ ሰብስክራይብ አድርጉልን። እናመሰግናለን። በሌላ ሀሜት እስከምንገናኝ ደግሞ መልካም ጊዜ ይሁንላችሁ። አዲስ ወሬ ደግሞ ሲያመልጣን እንደው እስኪ ነገሩን ኮሜንት ላይ እንኳን መጣችሁ እንደው አንተ ሴትዮ የሚያስረው ዘመድ የለም ወይ አማን ይላስከወጣ ምን እብዲ ነው ምናምን ከምትሉ ዛሬ እንደዚህ አለ አዲስ ወሬ። ዛሬ ስለነካለ ወሬ ያለ እንዲያመልጥሁ እያላችሁ ኮሜንት አድርጉ። እሱ ነው ቦታችሁ ልበልን የምንዲያሞራው እሱ ነው ቦታችሁ። ኮሜንት አይመጣችሁ ዛሬ ስለነካለ አዲስ ወሬ ያለ እኮ እንዲያመልጥሁ እያላችሁ ኮሜንት ብታደርጉ ወሬው አያመልጠኝም። አሁንም የላችሁ ቡና ልበደር አድሩስ ልበደር ላይ ሰፈር ሄጀስ ትመጣ ወሬው አያመልጠኝም። ማማላ ኦኬ ሳን ነው ማን ይዝሷል ይዟል እና እንደዛ እያላችሁ ወሬ እንዲያመልጠኝ ኮሜንት አድርጉልኝ ነው የምላችሁ ወገኖች። እና በቃ በሌላ ቪዲዮ እስከምንገናኝ ይህና ዋሉ ይህና ክረሙ ወንሻአላህ ነገር በሌላ ሀሜት እንገናኛለን። ይህና ዋሉ ይኸው ባናና መመለባ ባናና ይኸው ባናና ይሰጥ ተበላሸ ባናና